ተደሰትክ? በጣም እንጂ እንዳንቺ ልቤ እስኪጠፋም ታስደስተኝ ሴት የለችም። እንደዛ ከሆነ ታዲያ ለምን ሌሎች ሴቶች ጋር መሄድ አታቆምም? ሽሮ ስትበይ ከርመሽ ስታገኙ ነው እኮ የስጋ ጣዕም ልዩ የሚሆንብሽ። ለዛ ነው ጠፍታ በመጣ ቁጥር ሽሮ ሽሮ የምትለኝ። ወንጭሩን የዴት የምታረጋቸው? አዎ የኔ ጭቅና ጥብስ። ቆይ ለምን አታገባኝም? አላፍቅርሽማ። ያለ ፍቅር የተጀመረ ትዳር ደግሞ ማረፊያው ፍቺ ነው። እኔ ጋር ያለው ፍቅር ለሁለታችንም ይበቃል የምትለው ስሜት ደግሞ እኔ ልብ ውስጥ ተትረፍፏል። ይኸውስ የሰው ወርቅ አያደምቅ ሲባል አልሰማሽም? የኔ ውድ ስለ መጋባት እርሺውና ዝም ብለን እንደሰለ አልችልም። ሐሳብን የማትቀይር ከሆነ ከዚህ በኋላ እንዳትመጣሽ። ልትንቀባሪ ትሞክራለሽ እንዴ? ሀገሩ በሙሉ ሴት ብቻ ነው። እኔ ደግሞ ሽሮ ብቻ መስሎኝ። እሺ አሁን እንደግማለን አንደግማ። ስጋ ተወዷል። ልድገም ብትል ሂሳቡን አችለው። በጣም አካበድሽ። ይሄን ያህል ስንት ይሆን ሂሳቡ? ሂሳቡ ትዳር ነው። እሺ በይደናውኝ መልካም ባል ሊገጥምሽ ምኞቴ ነው። እኔም ጥሩ ሚስት ልትመኝልኝ ባልሆነ እኔ እንኳን ልመኝልህ የነበረው ጥሩ በጣም ቆንጆ የበሰለ ሾፈሰስ ነበር። ገላመጠኝ እኮ ተጋቢ ነው ብመኝለት ይሻል ነበር እንዴ? ከሁለት ወር በኋላ እንዴ ማይ ምንድነው አንተ? በጣም ይቅርታ አንዴ ላናግራት። የኔ ፍቅር የትምህርት ቤት ጓደኛዬ ነው። አንዴ ላናግራት። ፍቅረኛሽ ነው? ኦኬ ሌላ ያዘች ጓደኛዬ ነው። ከሁለት ወር በኋላ እንጋባለን። እኔ ዛሬ ላግባሽ። አሁን እንጋባ። አላፈቅርህም። እኔ አፈቅርሻለሁ እኮ። የኔ ፍቅር ለሁለታችን ይበቃ። ያኔ እንዳልክ የሰው ወርቅ አያደምቅ አላለህም። ግን ምን የሰው ነው። እንደ ድሮ ሴት ማብዛት መስሎሽ ነው? እየዞርኩ ሽሮ መብላት ትቻለሁ። እኔም እንደ ድሮ በብላሽ የሚበላ ጭቅና ጥብስ መሆን ትቻለሁ። ገናውን ራስህን ጠብቅ። ደግሞ ከማን ከጽጌ ሽሮ እንደሆነችስ ባለህ አንቻ እድሜ ልክ ጾም ፈረድሽብኝ ማለት ነው። በእጅ ያዙት ሆኖብሽ ነው እንጂ ብራዘሬ